የሰው ልጅ በተለያየ የህይወት መንገድ ውስጥ ያልፋል። ህይወት ለአንዱ ምቹ መስላ ስትታይ፣ ለአንዱ ደግሞ ጎዶሎነትን ታሳየዋለች። አውቃለሁ በመኖር ሂደት ውስጥ ብዙ የህይወት ከባድ ፈተና እንዳለ። በጥቂቱ ብናነሳ እንኳን አንዱ ባለጠጋ ይሆንና የጤና ሁኔታ ከባድ ሊሆንበት ይችላል። በሌላኛው በኩል ያለው ደግሞ ሙሉ ጤነኛ ሆኖ በድህነት ሊኖር ይችላል። እልፍ ብለን ስናይ ደግሞ ሀብት፣ ጤና፣ ስኬት ከእርሱ ጋር ነው የምንለው ያ ሰው ደግሞ የውስጥ ሰላም ላይኖረው ይችላል። አንዳንዱ ደግሞ በዙሪያው ሰው ከቦት ብቸኝነት የሚሰማው ይኖራል። እረ ስንቱን ልበለው። ብቻ ብዙ አይነት የህይወት ውጣ ውረዶች አሉ። እና ምን ልላችሁ ነው? የዚህች ዓለም ኑሮ ከሙሉነቷ ይልቅ ጎዶሎነቷ ያመዝናል። አንዳንዴ በህይወቴ ያስፈልገኛል ብዬ እንዲኖረኝ የምመኘውን ያንን ነገር ሳገኘው አገኘሁት ብዬ የማርፍ ይመስለኝ ነበር። ግን አይደለም። እሱን ሳገኘው ደግሞ ሌላ የሚወለድ ሐሳብና ምኞት ይመጣል። እና በዚች በኖርኩባት የዕድሜ ቁጥር ውስጥ በጥቂቱ የተማርኩት ነገር ቢኖር ሙሉነትና እርካታ አለመኖሩን ነው።